ሰላም እንዴት ናችሁ? ውድ የድሪን አካዳሚ ቤተሰቦች ፍሬሽ ተማሪዎች ከሆናችሁና የዲፓርትመንት መረጣ ጊዜያችሁ ላይ ከሆናችሁ ስለተለያዩ ዲፓርትመንቶች ከዚህ በኋላ የተለያዩ ቪዲዮዎችን እያዘጋጀንላችሁ ሼር እናደርግላችኋለን። ዛሬ ደግሞ በዓለም አቀፍ ደረጃም እንዲሁም ደግሞ በሀገራችን ተፈላጊ ከሆኑ የጤና ፊልዶች አንዱ ስለሆነው ስለ ፋርማሲ ዲፓርትመንት የምናወራ ይሆናል። እስከ መጨረሻው አብራችሁን ከቆያችሁ ፋርማሲ ምንድነው፣ ፋርማሲ ከመግባታችሁ በፊት ምን አይነት ዕውቀት ወይም ምን አይነት ስኪል ቢኖራችሁ ይመረጣል፣ እንዲሁም ደግሞ ፋርማሲ ዲፓርትመንት ከባድ ነው ወይስ ቀላል ነው የሚለውንና እንዲሁም በፋርማሲ ስትመረቁ ያለውን የስራ ዕድልና የደሞዝ ሁኔታ የምናወራ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ፋርማሲ ምንድነው? ፋርማሲ ያው ከጤና ፊልዶች አንዱ ሲሆን ይህም ስለ መድኃኒት አዘገጃጀት፣ አወሳሰድ እንዲሁም ደግሞ ስለ ዶዝ እና ወይም ስለ መጠን እንዲሁም ስለ መድኃኒቶች ተጓዳኝ ጉዳቶች ወይም ስለ ሳይድ ኢፌክት እንዲሁም ደግሞ ከሰውነታችን ጋር ስለሚፈጥሩት ውህደት በአጠቃላይ ስለ መድኃኒትና ጥቅምና ጉዳቱ የሚያጠና የጤና ፊልድ ነው። ይህ ፊልድ በኢትዮጵያ ካሪኩለም 5 ዓመት ወይም 5 ዓመት ከግማሽ የሚፈጅ ሲሆን ብዙዎቻችን ምናልባት ሚስ አንደርስታንድ ያደረግነው ይመስለኛል። ማለት ቆሞ ሱቅ የመድኃኒት መደብር መሸጥ ብቻ ሳይሆን የተለያዩ ነገሮችን የሚያካትት በምትማሩበትም ጊዜ መድኃኒት ስለመቀመም፣ ኮስሞቲክሶችን፣ የተለያዩ ሳሙናዎችን እየሰራችሁ እንዲሁም መድኃኒቶችን እያዘጋጃችሁ እንደ አይጥ ባሉ ትንንሽ ነፍሳት ላይ እየሞከራችሁ ነው ማለት ነው የምትማሩት። ስለዚህ ይህ መድኃኒት ከመሸጥ ወይም ከመድኃኒት መደብር ያለፈ ነው ማለት ነው። ያ አንዱ ፓርት ነው እንጂ አጠቃላይ ፋርማሲ ማለት ያ ብቻ አይደለም። እና ፋርማሲ ለመግባት ምን አይነት እውቀት ያስፈልጋል የሚለውን ደግሞ በምናይበት ጊዜ ፋርማሲ በአብዛኛው የባዮሎጂ እና የኬሚስትሪ እውቀትን የሚጠይቅ ዲፓርትመንት ነው። ስለዚህ ፋርማሲ መግባት ፍላጎቱ ካላችሁ ከመግባታችሁ በፊት ራሳችሁን መጠየቅ ያለባችሁ በኬሚስትሪ እና ባዮሎጂ ላይ ምን ያክል እውቀት አለኝ የሚለውን ነው። ኦልሞስት 60% ወይም ከዚያ በላይ የሚሆነው የኬሚስትሪ ትምህርት ነው። እንዲሁም ደግሞ ከ25% የሚበልጠው ደግሞ የባዮሎጂ ትምህርት ነው። እንዲሁም ፋርማሲ የምትገቡ ከሆነ ከዛ በተጨማሪ ረጅም ሰዓት ማንበብ ላይ እንዲሁም ደግሞ መሸምደድ እና ማስታወስ ላይ ጥሩ ልትሆኑ ይገባል። ምክንያቱም የተለያዩ የመድኃኒቶችን ስም፣ ስለተለያዩ ኬሚካሎች፣ የተለያዩ በሽታ አይነቶችን መሸምደድ እና ማስታወስ ይጠበቅባቸዋል። እናም ደግሞ ከዚህ በዘለለ ፔሽንቶች ጋር ወይም ከታካሚዎች ጋር በሚኖራችሁ ቆይታ በቀላሉ ከነሱ ጋር መግባባት እንድትችሉ ጥሩ የሆነ የኮሚኒኬሽን ስኪል ቢኖራችሁ የተሻለ። የፋርማሲ ትምህርት ከባድ ነው ወይስ ቀላል ነው የሚለውን ደግሞ ስናይ እውነቱን ለመናገር የፋርማሲ ትምህርት ከሜዲሲን ቀጥሎ የሚጠቀስ የጤና ፊልድ ነው። ስለዚህ ትንሽ ከበድ ይላል። ይህም የሆነበት ምክንያት ምንድን ነው? በምትማሩበት ጊዜ ሰፋፊ የሆኑ የጥናት ሎዶች ይኖራሉ። እንዲሁም ደግሞ ብዙ የምትሸመድዷቸው እንዲሁም እንድታስታውሱ የሚጠበቁ የመድኃኒት ስሞች፣ የበሽታ አይነቶች፣ የኬሚካል አይነቶች ይኖራሉ እና ለዛ ከዛም በተጨማሪ ደግሞ የተለያዩ የሆስፒታል ፕራክቲሶች እንዲሁም ደግሞ የላብ ሪፖርቶች ወይም የላብ ስራዎች ይኖራሉ። ስለዚህ ትንሽ ጊዜና ትኩረት የሚፈልግ ዲፓርትመንት ነውና ነገር ግን ቤዛችሁ ኬሚስትሪ እና ባዮሎጂ ላይ ያላችሁ ቤዝ ጥናት ላይ ያላችሁ ቆይታ አሪፍ የሚሆን ከሆነ ይህ ዲፓርትመንት በደንብ ደስ ብሏችሁ በተግባርም እያያችሁ የምትማሩበት ስለሆነ በደንብ ደስ ብሏችሁ እንደምትወጡ ተስፋ አደርጋለሁ። በፋርማሲ ዲፓርትመንት ያለውን የደሞዝና የስራ ዕድል ደግሞ በምናይበት ጊዜ ያለማጋነን በዚህ ሰዓት በኢትዮጵያ ውስጥ ከየትኛውም ዲፓርትመንት በላይ ብዙ የስራ ዕድሎችና የደሞዝ ሁኔታ ያለበት ዲፓርትመንት እንደሆነ መናገር ይቻላል። እና የስራ ሁኔታዎቹን ወይም የስራ ዕድሎቹን በምንመለከትበት ጊዜ አንድ ሰው በፋርማሲ ሲመረቅ በመንግስት
ወይም በግል ሆስፒታሎች ተቀጥሮ ሊሰራ ይችላል። እንዲሁም ደግሞ በተለያዩ ዓለም አቀፍ ተራድኦ ድርጅቶች ውስጥ እንዲሁም ደግሞ የመድኃኒት አስመጪና ላኪ ሆነው የሚሰሩ ድርጅቶች ውስጥ በተመሳሳይ የተራድኦ ድርጅቶች ውስጥ የምግብና የመድኃኒት ኳሊቲ ተቆጣጣሪ ሆነው ሊሰሩ ይችላሉ። እንዲሁም ደግሞ የምግብና የመድኃኒት ቁጥጥር ባለስልጣን ውስጥ እንዲሁም ተመሳሳይ መስሪያ ቤቶች ውስጥ እንደ ኳሊቲ ተቆጣጣሪ ሆነው ተቀጥረው ሊሰሩ ይችላሉ። በግል የኮሚኒቲ ፋርማሲ ወይም የመድኃኒት መደብር ከፍተው ሊሰሩ ይችላሉ ማለት ነው። እና በአሁኑ ሰዓት ኢትዮጵያ ውስጥ ፋርማሲ ተቀጥሮም ለመስራት ሆነ በግል ለመስራት የተሻለ ብዙ እድሎች ያሉበት ዲፓርትመንት። በመጨረሻም በባዮሎጂ እና በኬሚስትሪ ትምህርቶች ያላችሁ ቤዝ አሪፍ ከሆነ ፋርማሲ ዲፓርትመንት ገቡ አሪፍ ነው እላለሁ። ይህ ቪዲዮ ጥሩና ጠቃሚ ሆኖ ካገኛችሁ ለሌሎች ጓደኞቻችሁ ሼር አድርጉ፣ ቪዲዮውንም ላይክ አድርጉ። ሌሎች ደግሞ ተመሳሳይ ስለ ዲፓርትመንት ሆነ ስለ ሌሎች ነገሮች ተመሳሳይ ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ።